እንግሊዛዊ ታዳጊ የማንቸስተር ዩናይትድ የመሃል ደጀን ባለፈው አመትና በዚህ አመት ግማሽ ሲዝን በአሰልጣኝ ሩበን አሞሪም ውስጥ በ90 ደቂቃ ውስጥ ቤንች ሆነ ወይ ደግሞ 5-10 ደቂቃ ብቻ እየተጫወተ በጣም ከምንም በላይ ራሱን እንትን ብሎ ክለቡን ለመልቀቅ እያሰበ እንደነበር ይታወቃል። ክለቡም በውሰት ለመስጠትም ትንሽ እያሰበ እንደነበር እናስታውሳለን። ይህ ተጫዋች ግን አዲሱ አሰልጣኝ ከመጣ በኋላ የቀየረው ክለቡን ብቻ ሳይሆን አንዳንድ ተጫዋቾችን ጨምሮ እንደቀየራቸው ይታወቃል። እነ ብሩኖ ፈርናንዴዝ እነ ሚያኖን በእርግጠኝነት በደንብ ቀይሯቸዋል ማለት ይቻላል። በተለይ ሚያኖ ከቤንችነት ወደ ቋሚ ተሰላፊነት እንደቀየረው ይታወቃል። ወደ ቋሚ ተሰላፊነት መቀየር ብቻ ሳይሆን ልጁም ቋሚ ተሰላፊ እንደሚሆንና መሆን እንደሚችል ራሱን ያሳየበት ብቃት ነው። ይሄ ግማሽ ሲዝን ሚያኖ እንግዲህ አሰልጣኙ ከመጣ በኋላ መጀመሪያ የጀመረው ከትልቅ ቲሞች ጋር ነበር ጨዋታ የጀመረው። እንግዲህ ከትልቆች ጋር ራሱ ጨዋታ ሲጀምር በዛ ጨዋታ ላይ ከሲቲ ጨምሮ በጣም የተለየ ብቃቱን እያሳየ ነበር የመጣው። ስለዚህ ልጁ በዚህ አመት በዚህ ግማሽ ሲዝን ወደፊት አመትና በሚቀጥሉት አመታት ለክለቡ ወሳኝ የመሃል የተከላካይ አማካኝ እንደሚሆን ራሱን ያሳየበት ጨዋታ ነው። ትናንትና በተለይ እኔ ብዙዎችን ያስገረመበት ጨዋታ ነበር። እኛ ከሱ የምናውቃቸው ነገሮች አሉ። ይሄ እርጋታውን ታክል ሲያደርግ ለቡድኑ ወይ ደግሞ መሰረታዊ የሆነ የመረጋጋት አይነት እንዲኖረው በተለይ መሃል ሜዳው ላይ ይሄ የተለየ ብቃት እንዳለው እናውቃለን። በጣም በተለይ ትናንትና ግን ወደፊትም ኳስ እየሰነጠቀ ሲያሳልፍ ለየት ያሉ ታክሎችን ሲያደርግ እንደነበረ እናስታውሳለን። በጣም የሚገርም ብቃት ነበር ትናንት ሲያሳይ ነበረ። ይህ ተጫዋች እንግዲህ ወደፊት ምናልባት ተጫዋች ሲገዛም አማካይ ሲገዛም እንኳን ኮቢ ሜያኖን ቤንች ለማድረግ ሳይሆን ከኮቢ ጋር እንዴት መሰለፍ እንዳለበት ታስቦ ክለቡ ተጫዋች እንደሚገዛ በእርግጠኞች ማውራት እንችላለን። ከዚህ ቀደም በነበረው ቤንችነትና በጣም ብዙ ሰዓት ባለመጫወቱ ምክንያት አብዛኞቻችን የማንቸስተር ዩናይትድ ደጋፊዎች ልጁን ለቤንችነት ነው ነበር ስናስበው የነበረ። አሁን ግን በጣም ድንቅ ብቃቱን እያሳየ ከመምጣቱ የተነሳና እንዲሁም ደግሞ ታዳጊም ሆኖ በጣም በሳል አይነት አጫወት ከመጫወቱ የተነሳ ብዙዎቻችን ወደፊት ወደ ቋሚ 11ነት እንደሚገባ እርግጠኞች ነን። ይህ ተጫዋች ወደፊት ለማንቸስተር ዩናይትድ ትልቅ ደረጃ እንደሚሆን በጣም እርግጠኞች ነን። ሌላኛው እንግዲህ ካስሜሮ ነው። በጣም እኔ ስለ ካስሜሮ ሳስብ አንዳንዴ ይገርመኛል። የተጫዋች በተለይ በዛ አመት በጣም በሳል ተጫዋች መሆኑን ያሳየበት አመት ነው ብዬ አስባለሁ። አሁን እኛ ስለ ጎል ስኮር ብቻ እናነሳ ስለሱ እናነሳ። በነገራችን ላይ መሀሉን እንዴት አድርጎ ኮንትሮል እንደሚያደርገው ምን አይነት ፕሬሶችን እንደሚያደርግ ምን አይነት ፓሶችን እንደሚያደርግ